ውድ ወንድሞችና እህቶች ዛሬ ከመዲናችን አዲስ አበባ 500 ኪሎ ሜትር አካባቢ ላይ እንገኛለን። በታላቂቷ ኢሉባቦር በታሪካዊቷ ሀገር በጮራ ከተማ የመስጊድ ምረቃ ስነ ስርዓት ላይ በመገኘት ላይ ነን ያለነው። የሁሉ አቀባበል ለታላቁ ኡስታዛችን ኡስታዝ ራያ አባ መጫ አቀባበል እየተደረገ ይገኛል። ሰው በተክቢራ ወንዱ በሴት ሰው ሳይሰለቸው ሳይደክመው ብዙ ኪሎ ሜትሮችን በመምጣትና በመገኘት ወንድማችን ኡስታዛችን መቀበልና ለዲን ያለው አጋርነቱንና ለዲን ያለውን ፍቅር በመግለጽ ላይ ይገኛል። እኛም ወደ ቦታ ወደ አካባቢው እየተገኘን ነው ያለነው። ፕሮግራም ቦታ ላይ ቀርበናል። በሺህ የሚቆጠሩ ሰዎች ተክቢር እያሉ ወንድ ሴት ሳይባል ለዲን ያለው ፍቅር ለዲን ያለው ናፍቆት በጣም ደስ ይላል። አልሐምዱሊላህ الذي هدانا للإسلام وما كنا لنهتدي لولا أن هدانا الله ምስጋና ለአላህ ተገባው ለዓለማት ጌታ ሙስሊም ያደረገን ጌታ ቁል ቢፈድሊላሂ ወቢረሕመቲሂ ፈቢዛሊከ ፈልየፍረሑ ወኸይሩ ሚማ የጅመዑን በላቸው ያ ሙሐመድ ዓለይሂ ሰላቱ ወሰላም ይላል ጌታችን አላህ ቢፈድሊላሂ ወቢረሕመቲሂ በአላህ ፈድልና በረሕመቱ ይደሰቱ ወኸይሩ ሚማ የጅመዑን ከሰበሰቡት ሁሉ ይበልጣል። ኢስላም፣ ኢማን፣ ቁርአን ሙሐመድ ዓለይሂ ሰላቱ ወሰላም መላካቸው ከሁሉም ነገር የሚበልጥና የሚያስደስት ነው። ሙስሊም መሆን ለኢስላም ማገልገል ትልቅ ነገር ነው። በጣም ደስ ይላል ወንድማማችነቱ። ናህኑ ቀውሙን አዘነ አላሁ ቢልኢስላም እኛ ሰዎች ነን አላህ በኢስላም አስውቦናል፣ በኢስላም አሳምሮናል። ማ መብተገይነ ዒዘተ ቢገይሪሂ ከዲን ውጪ ከኢስላም ውጪ በየትኛውም ነገር የበላይነት የምንፈልግ ከሆነ ዒዛን የምንፈልግ ከሆነ ሸረፍ የምንፈልግ ከሆነ አላህ ያዋርደናል። ውበታችንን ሁለመናችንን በዲናችን ነው። አልሐምዱሊላህ ይሄ በጣም ደስ የሚል ነው። የሩቅን ከቅርቡ ጋር አገናኝቶ ወንድምን ከእህት ጋር አገናኝቶ ያለ ዘር ክፍፍል ያለ ቋንቋ ልዩነት እንደዚሁም ያለ መልክ ልዩነት ሁሉም በአንድ በላኢላሃ ኢለላህ ጥላ ስር ሆነው እስልምናን ለመገንባት እስልምናን ለማጠናከር መስጂድና መድረሳ ለማስፋፋት በየጊዜው የሚደረጉ ነገሮች በጣም አጃኢብ ነው። በጣም አጃኢብ ነው። አላህ ሱብሓነሁ ወተዓላ ይቀበለን። ሰላሙ አለይኩም ወራህመቱላሂ ወበረካቱ።